ወርቅና ብር ቢሰጥህ የትኛውን ትመርጣለህ? መጽሐፈ ምሳሌ ግን ከሁለቱም የሚበልጥ አንድ ነገር ይሰጥሃል። እርሱም ጥበብ ነው። ሕይወትህን የሚቀይሩ ውሳኔህን የሚያቀኑና ስኬትን የሚያመጡ የንጉሥ ሰለሞን ምክሮች እነሆ። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? የእግዚአብሔር ጸጋና ሰላም ከሁላችንም ጋር ለዘላለሙ ይኑር። ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግ አሁኑኑ ቤተሰብ ይሁኑ። የየዕለት የሕይወት መርህ። ከወዳጆቹ መለየትን የሚወድ ሰው ምክንያትን ይፈልጋል፣ ሁልጊዜም ለሽሙጥ ይሆናል። የእውቀት ድሃ ጥበብን አይወድም፣ ነገር ግን ስንፍና ይገዛዋል። ኃጢአተኛ ወደ ጥፋት ጥልቅ በመጣ ጊዜ ቸል ይላል፣ ውርደትና ሽሙጥም በላዩ ላይ ይመጣል። ቃል በብልህ ሰው ልብ ውስጥ የጠለቀ ውሃ ነው፣ የሚፈልቅም የሕይወት ምንጭና ፈሳሽ ወንዝ ነው። በፍርድ ጊዜም እውነትን ማራቅ መልካም አይደለም። አላዋቂን ከንፈሮቹ ወደ ክፉ ያደርሱታል፣ የችኩል አፍም ሞትን ይጠራል። ያላዋቂ አፍ ለራሱ ጥፋት ነው፣ ከንፈሮቹም ለነፍሱ ወጥመድ ናቸው። ፍርሃት ሰነፎችን ይጥላል፣ የተቸገሩ ሰዎች ሰውነትም ይራባል። በሥራው ራሱን የማያድን ራሱን ለሚያጠፋ ወንድም ነው። የእግዚአብሔር ስም ታላቅ ኃይል ነው፣ ጻድቃንም እርሱን በመከተል ከፍ ከፍ ይላሉ። የባለጠጋ ሰው ሀብቱ የጸናች ከተማ ናት፣ ክብሯም እንደ ትልቅ ጥላ ታጠላለች። ከመውደቅ በፊት የሰው ልቡ ከፍ ከፍ ይላል፣ ሳይከብርም ይዋረዳል። ሳይሰማ ነገርን የሚመልስ ስንፍናና እፍረት ይሆንበታል። ብልህ አገልጋይ የጌታውን ቁጣ ያበርዳል፣ አእምሮ የጎደለውን ሰው ማን ይችለዋል? የብልህ ልብ ዕውቀትን ገንዘብ ያደርጋል፣ የጠቢባን ጆሮም ዕውቀትን ትፈልጋለች። ሀብት ሰውን ከፍ ከፍ ያደርጋል፣ ከመኳንንት ጋርም ያኖረዋል። ከፍርድ በፊት ራሱን የሚከስ ጻድቅ ነው፣ ያመጣው ባላጋራውም ይገሰጻል። ዕጣ ክርክርን ያስተዋል፣ በኃያላንም መካከል ይለያል። ወንድሙን የሚረዳ ወንድም እንደ ጸናች ከፍ እንዳለች ከተማ ነው፣ በጽኑ መሠረትም እንደታነጸ ሕንፃ የጸና ነው። ሰው ሆዱን ከአፉ ፍሬ ይሞላል፣ ከከንፈሩም ፍሬ ይጠግባል። ሞትና ሕይወት በምላስ እጅ ናቸው፣ የሚያጸኗትም ፍሬዋን ይበላሉ። ደግ ሚስትን ያገኘ ሞገስን አገኘ፣ ከእግዚአብሔር ደስታን ተቀበለ። ደግ ሴትን የፈታ ደስታን አጣ፣ አመንዝራይቱንም የሚያኖር አላዋቂና ኃጢአተኛ ነው። በከንፈሩ ከሚወሰልት አላዋቂ ይልቅ ያለ ነውር የሚሄድ ድሃ ይሻላል። ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም፣ እግሩንም የሚያፈጥን ከመንገድ ይስታል። የሰው ስንፍናው መንገዱን ያጣምምበታል፣ በልቡም እግዚአብሔርን ገፋኢ ያደርገዋል። ባለጠጋ ብዙ ወዳጆችን ይጨምራል፣ ድሃ ግን ያለውን ያጣል። ሐሰተኛ ምስክር ሳይቀጣ አይቀርም፣ በግፍ የሚከስም አያመልጥም። ብዙ ሰዎች በነገሥታት ፊት ያገለግላሉ፣ ነገር ግን የሰው ጽድቁና ሀብቱ ከእግዚአብሔር ዘንድ ናቸው። ክፉ ሁሉም የሰው መዘባበቻ ይሆናል፣ ድሃ ወንድሙንም የሚጠላ ሰው ሁሉ ከወንድምነቱ የራቀ ነው። በጎ ዕውቀትም ወደሚያውቋት ትቀርባለች፣ ብልህ ሰውም ያገኛታል። ብዙ ክፋትን የሚሠራ ክፋትን ይፈጽማል፣ ስቅጥጥ የሚያደርግ ነገርን የሚናገር አይድንም። ጥበብን የሚያገኝ ራሱን ይወዳል፣ ማስተዋልንም የሚጠብቅ መልካም ነገርን ያገኛል። ሐሰተኛ ምስክር ከቅጣት አይድንም፣ ክፋትን የሚያቀጣጥላትም ይጠፋባታል። ለአላዋቂ ቅምጥልነት አይገባውም፣ አገልጋይም ከስድብ ጋር ቢገዛ ይበረታል። ይቅር ባይ ሰው ይታገሳል፣ መመካቱም ኃጢአተኞችን ይቃወማቸዋል። የንጉሥ ቁጣ እንደ አንበሳ ግሳት ነው፣ ሞገሱም በመስክ ላይ እንዳለ ጠል ነው። አላዋቂ ልጅ ለአባቱ ኀፍረት ነው፣ ከአስበደንስ ጋር የሚቀርብ ስዕለትም ንጹሕ አይደለም። አባቶች ለልጆቻቸው ቤትንና ሀብትን ያወርሳሉ፣ ሚስት ግን በእግዚአብሔር ከባሏ ጋር አንድ ትሆናለች። ችግረኛን ሰው ሽብር ይይዘዋል፣ የማይሠራ ሰውም ይራባል። ትእዛዛትን የሚጠብቅ ነፍሱን ይጠብቃል፣ መንገዶችን የሚያቃልል ግን ይጠፋል። ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል፣ እንደ ስጦታውም መልሶ ይከፍለዋል። ለተስፋ ይሆን ዘንድ ልጅህን ግረፍ፣ ለመሳደብ ግን እጅህን አታንሳ። አሳበ ክፉ ሰው ብዙ ያጠፋል፣ ጽኑ ደፋር ቢሆን ግን ነፍሱን ይጨምራል። ልጄ ሆይ የአባትህን ምክር ስማ፣
በፍጻሜህ ጠቢብ ትሆን ዘንድ በሰው ልብ ብዙ አሳብ አለ፣ የእግዚአብሔር ምክር ግን ለዘላለም ይኖራል። ምጽዋት ለሰው ፍሬ ነው፣ ከሐሰተኛ ባለጠጋም እውነተኛ ድሃ ይሻላል። እግዚአብሔርን መፍራት የሰው ሕይወት ነው፣ የማይፈራው ግን ዕውቀት በሌለበት ቦታ ውስጥ ይኖራል። ታካች ሰው እጁን በብብቱ ይሸሽጋል፣ ወደ አፉ እንኳን አይመልሳትም። ፌዘኛን ብትነግረው አላዋቂ ብልሃተኛ ይሆናል፣ አስተዋይን ሰው ብትገሥጸው ግን ዕውቀትን ያገኛል። አባቱን የሚያዋርድ እናቱንም የሚያሳድድ አሳፋሪና ጎስቋላ ልጅ ይሆናል። የአባቱን ትምህርት ከመጠበቅ የሚከለከል ልጅ ክፉ ቃልን ይማራል። ለአላዋቂ ልጅ የሚዋስ ፍርድን ያስነቅፋል፣ የኀጣንም አፍ ክፉ ቅጣትን ይውጣል። ለክፉዎች ሰዎች መቅሰፍት ተዘጋጅቶላቸዋል፣ ለሰነፎችም እንደዚሁ ቅጣት።